በትክክል ይረዳችኋል። እኔ ካገኘሁት ብዙ ጊዜ እንግዲህ ኢትዮጵያ መጥቼ ምን ልስራ በቃ ጨነቀኝ። ምንድነው የምትሉት? ሌላ ስደት መጣችሁ ወደ ስደት ከስደት ተመልሳችሁ ወደ ስደት የሚመልሳችሁ ጉዳይ ምን እንደሆነ ዛሬ ይሄ ቪዲዮ ይጠቅማችኋል። ካልናቁኝ አጥራይ ነቀንቁ ነው ያለው። ካልናቃችሁኝ ታዳምጡኛላችሁ። በትክክል ይረዳችኋል። እኔ ካገኘሁት እስካሁን ካጋጠመኝና ካለፍኳቸው ፈተና ነው የምነግራችሁ። ይህ ቪዲዮ ይጠቅማችኋል፣ ተከታተሉ። ያአላህ ከወንጀል አስዳን፣ ያረቢ እርጋታ ስጠኝ፣ ያገፋር ሰላም አምጣልን፣ አንድነት እዝነት ሞላብን። ኢትዮጵያ ገብተን በጣም ብዙ ነገር መስራት አቅደን ነበረ። ከእቅዶች ሁሉ የተሻለ የተባለው ዶሮ እርባታ ነው። የዶሮ በሽታ ደግሞ አስተያየት የለውም። አንድ ዶሮ ብቻ ሞት ዝም አይልም። ሁሉን ነው የሚያመው። ሁሉን ጨርሶ ነው የሚሄደው ደምድሞ። እና ምን እናርግ እናንተ? ፍየል እርባታ አለን። ፍየል እርባታ ደግሞ ቦታ ይፈልጋል። ትልቅ መሬት የሌለው ሰው እንዴት አድርጎ ፍየል ያርባ? ጎበዝ፣ ምን ይሻለናል? ከብትም አይሻል። ከብት ማርባት ደግሞ እሳሩ ከየት ይምጣ? ማለት ሆድ አይሞላም፣ ከብቱ አይጠግብም ተብሎ ምን ስራ እናንተ? ዳገባን እኮ እኛና ቀማሞች በጣም እኮ አሰብን ብዙ ነገር እና አንዱም እየሄደልን አይደለም። ማልቀስም አይሻል እናንተ? ማልቀስ ይሻላል ብላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች፣ እንዴት ናችሁ? ሰላም ናችሁ? ያላችሁበት ሰላማችሁ ብዙ ይበል። እንግዲህ ቅድም ላይ እንደነገርኳችሁ ነበረ አገባቢ ላይ እንግዲህ እቺ ልጅ ራሷ አይታችኋል ምን እንዳለች። ምንድን ነው ያለችው? ዶሮ አናረባ፣ ዶሮ ሲሞቱ ባንዲራ አለች። ፍየል ቦታ ይፈልጋል አለች። እንግዲህ ሰው ብዙ አይነት ነገር ነው የሚያስበውና ዛሬ ዋናው ነገር ከስደት ስትመለሱ ማድረግ ያለባችሁ ትልቅ ነገር ነው። እሱን በደንብ ትንበሉ። ምክንያቱም እዚህ ሀገር ተቀምጠን የሚደርስብን ሁላችሁም ታውቃላችሁ። ይሄን ነገር ስመክራችሁ ያው እኔ ከእናንተ በላይ አውቃለሁ ብዬ ሳይሆን የህይወት ፈተና ነው እና የህይወት ፈተና እንዴት እንደሚታለፍ እናንተ አብራችሁኝ ብትሆኑ ወደ ሀገር መግባት ስትፈልጉ ይሄን ነገር እንዳረሱ ኪሳችሁ ቆጥራችሁ አንጡት ነው የምላችሁ። ምንም ይባላል ለመሰላችሁ? ይሉንታ ይባላል። እዚህ ሀገር ስትመጡ ከአዲስ አበባ ከሚቀበላችሁ ሰው ጀምራችሁ ገንዘቡን ታወጣላችሁ። እዚህም ስትደርሱ ለዚህም ምክንያቱም እናንተ ምንም ማድረግ አትችሉም። እዚህ ያሉ ሰዎች ምንድነው የሚያስቡት? እናንተ በቃ ከዛ አልፎላችሁ እንደመጣችሁ የገዛ ቤተሰቦቻችሁ ሌላ አካውንት ያላችሁ ይመስላችኋል። በቃ እነሱ የሚያውቁትን ገንዘብ ከጨረሳችሁ አላት ነው የሚሉት። በቃ ይላትም የሚባል ነገር አይታሰብም። ምን ማድረግ አለባችሁ? ቀጥታ ከዛ እንደመጣችሁ ገንዘብ ላይ ቁጠባ ማድረግ ነው። ለምን 10,000 አካውንታችሁ ላይ አይኖራችሁም? ያችን ገንዘብ በቃ ማውጣት የለባችሁም። ከዚህ ሀገር ውርድ ስትሉ ደሞዝ እንደቆመ ምንም ነገር እንደሌለ ማወቅ አለባችሁ። ገባችኋ? ስለዚህ ይሉንታ ምናምን እንደዚህ ላከሌ ሰጥቼ ላከሌ ተውኩኝ ምናምን የለም። ለተወሰነ ጊዜ ሲጀምር ለብቻችሁ ማሰብ ያስፈልጋችኋል። አያችኋ? ለብቻችሁ ቁጭ ብላችሁ ብላናችሁን ማውጣት ነው። ምን እንስራ? ሰው ደግሞ ስሩ ያላችሁን ሳይሆን ራሳችሁ ምን ያዋጣኛል ብላችሁ ገበያ ውስጥ ዙራችሁ ማየት ነው ያለባችሁ። ምክንያቱም ሰው የሚያሳያችሁ ወይ የተለመደ ነገር ነው ወይ ደግሞ እንድትወድቁ ነው የሚያደርጓችሁ። ከነሱ በልጣችሁ እንድትታዩ አይፈልጉም። አያችኋ? ያንን መንገድ መጠቀም የለባችሁም። በቃ እናንተ ይሆነኛል ያላችሁ ከትንሽ ጀምራችሁ በቃ ስራ መናቅ ሳይሆን ሰው ሀገር ላይ እንግዲህ ወንድም ሆነ ሴት ምን እንደምንሰራ ዝቅ ብለን በሀገራችን ላይ የማንሰራውን ስራ እንሰራለን አይደለ? እዚህ መተን ከትንሽ ነገር ሳትናቅ ስራ መጀመር አለባችሁ። ወደ ስደት እንዳትመለሱ ማለት ነው። አለበለዚያ ልክ በ15 ቀን ትመጡና ገንዘቡን ኡፍ አድርጋችሁ በኋላ ደግሞ የቤት ዕቃ ይቀራችኋል። የቤት ዕቃ መሸጥ ትጀምራላችሁ። እጃችሁ ላይ ያለውን ስማርት ስልክ ትሸጣላችሁ። በቃ ከዛ ወደ ጉዞ ወደ ስደት ትነሳላችሁ ማለት ነው።
ከሳውዲ ተመልሰሽ ከሆነ ወደ ዱባይ ትሄዳለሽ። ከዱባይ መጥተሽ ከሆነ ወደ ሳውዲ ትሄዳለች ማለት ነው። ሀገር ቀየራችሁ እንጂ እረፍታችሁ እዚህ መሀል ሀገራችሁ ላይ የመኖር እቅዳችሁ ተበላሸ ማለት ነው። አያችዋ ብዙ እቅዳችሁን የሚያበላሹ ሊኖሩ ይችላሉ። ወንድም፣ ቤተሰብ፣ ባል፣ ብዙ አይነት ነገር ያኔ አምናችሁ የመጣችሁትን ወይ ደግሞ አለ ብላችሁ ያሰባችሁትን ገንዘብ ልታጡ ትችላላችሁ። አገሩ አድጓል፣ ይሄ ተሰርቶልኛል፣ ይሄ ቀርቦልኛል ብላችሁ ያሰባችሁት ነገር ስትመጡ እንዳሰባችሁት ላይሆንላችሁ ይችላል። ምክንያቱም እናንተ የሆነ ነገር አስባችሁ ስትመጡ እንደዛ አታገኙትም። በቃ እኔ ራሱ ስመጣ ቤት ያልቋል ብዬ ነበር የመጣሁት። እዚህ ከመጣሁ ስንት ነገር ነው ያስተካከልኩት። እንደዚያ ነው። አያችዋ የሆነ ነገር ይጎላል። እናንተ በቃ ስንት ዋስትና የከፈላችሁበት ነገር ስትመጡ يوتيوب بريميوم هو يوتيوب بدون إعلانات وتنزيل فيديوهات بحيث يمكنك مشاهدة برامج الطهي وأنت تأكل في الطائرة. جرب لشهر واحد مجانا. ያን ነገር አታገኙት። እዛም ደግሞ አሁን ወደ ሌላው ስቴፕ ልለፍ። እዛ እየተቀመጣችሁ ደግሞ ገንዘብ መያዝ አቃተኝ የምትሉ ልጆች ገንዘባችሁን በምን ምክንያት ነው የምታጠፉት? ምክንያቱም አውቃችኋል። ወንድሜ በዓል ደረሰ፣ ለወንድሜ ልብስ ልግዛ፣ ለቤተሰቤ ልግዛ፣ ላጎቴ ልጅ ከቤተሰብ አልፋችሁ ለዘመድ አዝማድ ሳይቀር የእናንተ እርዳታ ይደርሳችኋል። ያንንም ይላሽ ይሉንታ ነው። ይሄም በቃ ያንኛውን አላኩለት ምን ይለኛል፣ ይከፋ፣ ይቆጡኛል፣ ያኮርፉኛል በቃ እያላችሁ ያን ነገር ስታደርጉ በየወሩ ከምትሰሩት ነገር እያጎደላችሁ ይላካችሁ እናንተ እድሜያችሁ ጋራ እዛ ስራ ቦታ 10 ዓመት ገባችሁ፣ ምንም ነገር የለም ማለት ነው። አያችሁ እዛ ስትቀመጡ ጣጥ በሉ፣ ዚፕ አስራችሁ አፋችሁ። ምክንያቱም ገንዘብን በገንዘብ መጨመር እንጂ ገንዘባችሁን ከደሞዛችሁ ላይ የሚያጎል ነገር ሲመጣ ችግር ከሀገራችን መቼም አይጠፋም። ችግር አይጠፋም። ያው በችግር ነው ያደግነው፣ አሁንም ችግር ነው። ያን ችግር ደግሞ ለማለፍ የግድ አገርሽ ላይ ገብተሽ መኖርና የሆነ ነገር ማድረግ ከፈለግሽ ያን ነገር በደንብ አድርገሽ ማሰብ ነው። ሰው ምን ይለኛል? ሰው እንዳውም ከረዳሽው ነው የሚጠላሽ። ሳትረጂው የተቀመጥሽ ሰው ይሻላል። የእናንተን እጅ የለመደ ሰው ወላሂ መልሶ ይጠላችኋል። አንዴ ካስለመዳችሁት ለዛሬ ዓመት የበዓል ጨርቅ ከገዛችሁለት የዛሬ ዓመትም ይጠብቃችኋል። እንዴ ዘንድሮ ዝም አለች ሳ አንቺ የዛሬ ዓመት ላክስትሽ የሆነ ነገር አድርገሽ ነበራ፣ ዘንድሮ እየጠበቀች አስለመርሻታ። አንቺ ውጭ ሀገር ነሽ፣ እየተጠበቅሽ ነው። ያ ነገር ነው እየገደለን ያለው። በቃ ትልቁ ነገር ያ ነው። ዛሬ የሚመጣው ደሞዝ በካርድ ራሱ እንዴት እንደሚያልቅ አይታችኋል። እንኳን ለሌላ ጉዳይ ተንስቶበት አይደለም ማለት ነው። እንደዚህ አይነት ነገሮች ከስደት ገባን ብላችሁ ወደ ስደት ይመልሳችኋል። በቃ ይሄ ነው ዋናው ነገር። እና ልክ እንደገባችሁ እነሱ እንደ ኳስ ሲቀባበሏችሁ እናንተ ደግሞ አካውንት ራሱ የለንም በቃ ጸጥ፣ ዝርዝር ብር ራሱ ኪሳችሁ ውስጥ አለመያዝ። አለበለዚያ 10 ሺውን ካወጣችሁ ብሩ ገለባ ሆኗል። ገለባ ታውቃላችኋ? ድሮ በ200 በ300 የሚሸጠው ጫማ ዛሬ 3000 2000 ገብቶ ምንም ነገር ማውራት አይቻልም። 5 ወንድሞችሽን ከተማ ወስጄ ልብስ ልቀይር ካልሽ ያው 1 ዓመት የሰራሽውን ዘጋሽው ማለት ነው። የምሬ ነው። በጣም የማይቻል ነገር ነው። እነሱ ህይወቱን ለምደውታል። ድሮም እየኖሩ ነው፣ አሁንም እየኖሩ ነው። ተቸግረውም ከሆነ ችግሩን ለምደውታል። አንቺ ዛሬ መጥተሽ እቀይራቸዋለሁ ብለሽ በፍጹም ምንም ማድረግ አይቻልም። ምክንያቱም ብዙ ውሃ ውስጥ ትንሽዬ ነገር ብጥሉ ምንም ለውጥ እኮ አያመጣም። ውሃው ውሃ ነው። ባህር ውስጥ የሆነ ነገር ብታፈሱ፣ ቆሻሻ ብታፈሱ ያንን ባህር ሙሉ በሙሉ አያበላሸውም። ስለዚህ የእናንተ መርዳት እንደዛ ነው። ምንም አይነት ነገር ብታደርጉላቸው አይለወጡም። አያችዋ። ስለዚህ ትልቁ ነገር ከኢትዮጵያ ስትመጡ ገንዘብ ላይ ጥንቃቄ ካላደረጋችሁ በስተቀር ነገም ተመልሳችሁ ይሄው ነው። ዛሬ ጊዜ ሰጥቼችን ነገር ልንገራችሁ። ብዙ ሰዎች በውስጥ እየመጣችሁ እኔ አሁን ስራ እየሰራሁኝ ነው፣ እየመጣችሁ ምን ልስራ ጀማል ረንዴን ነው በቃ በሌላ ስቴፕም ሌላ ሰራላችኋለሁ። ብዙ ልጆች ስለ ዩቱብ ሰራላችኋለሁ። ዩቱብ ሰርተ ለወንድሜ ስጥልኝ፣ ለባሌ ስጥልኝ፣
እያላችሁ በቃ ዩቱብ ልክ እንደከፈታችሁት ክፍያ የሚፈጽምና አንድ ሰው ልክ እንደ መንግስት ሰራተኛ ደሞዝ እየከፈለ እንደሚቀመጥ የሳላችሁት ልጆች አላችሁ። እኔ ሀቁን ነው የምናገረው። ስለ ዩቱብም እንዴት ነው የሚከፍለው እንዴት ነው የሚለውን ነገር ያንን በደንብ እዥ እመጣለሁ። ሙሉ ቪዲዮ አሁን አልነካካም። አሁን ይህን የጀመርኩትን ልጨርስ። ያ ከሆናችሁ ትከፍታላችሁ፣ ካልሆናችሁ እናንተ ትወስናላችሁ። እኔ ያለውን ጉዳይ ስለ ዩቱብ ማወራችኋለሁ ማለት ነው። ስለዚህ ገንዘብ ላይ ጥንቃቄ አድርጉ። ከዛ በኋላ ስራ መጀመር አያቅታችሁም። ግን ምን ልጀምር ምን ልስራ የሚባለው ገንዘብ ሲያዝ ነው። ما تدفع فلوس للواي فاي بعد اليوم. انستبرج تطبيق ببلاش فيه 20 مليون باسورد واي فاي بكل مكان. نزلوه أكثر من 200 مليون. ማውጣት አትችሉም። የምትችሉት በቃ ስደትን ድጋሜ መሄድ ነው። ከእስር ቤት 1 ዓመት ተደብድበን ተርበን የመጣ ነው ራሱ ቆርጠው ተመልሰዋል። ለምን? ያ ነገር በቃ የለማ ወደ ስደት ነው የሚቀላቸው። እዚህ ያለውን ችግር መጋፈጥ ሲሳናል እዛ ጋር ቀለል ብሎ የሚታየን ምንድነው? ስደት ነው። እና ከአገባብ ነው። ብዙ ልጆች ብዙ ገንዘብ ይዘው ይመጡና በ15 ቀን በወር ይጨርሳሉ። ለምን? እዚህ ጋር ቤተሰብን ስትገናኙ ብዙ አመት ቆይታችሁ ኦልሬዲ በቃ ዘመድን ታያላችሁ። ዞራችሁ ዘመድ ስታዩ የሆነ ነገር ሳትይዙ ባዶ እጃችሁን ከሳኡዲ ስለመጣችሁ አትሄዱም። ይሄ የታወቀ ነው። ይሄ ሀገራችን ባህል ነው። የሆነ ነገር ይዛችሁ ትሄዳላችሁ፣ ባዶአችሁን አትሄዱም ማለት ነው። እናንተን ይጠብቃሉ። በቃ የሞተ ሰው ልጠይቁ ትችላላችሁ፣ ልታዩ ትሄዳላችሁ። ያ ግድ ነው። የሞተ ሰው መድረስ ግድ ነው። ገንዘብ አይልም እሱ። አያችኋ? እዛ ሆናችሁ እኮ ሰደቃ ልካችሁ ሊሆን ይችላል፣ ግን በቃ በገንዘብ ነው ጉዟችሁ። ዘመድ ስታዩ ምን ስትሉ እዚህ ጋር ስራ ለመግባት ራሱ ወር ድረስ ዘመዶቻችሁ አያልቁም። ጓደኛ አለ ምን አለ። ያን ነገር ስታደርጉ ቤትሽ አንቺ መጣሽ ተብሎ ቤትሽ ይመጣል። ቢያንስ መጀመሪያ ቀን ፍየል ይታረድልሻል እንደመጣሽ፣ ችግር የለውም፣ ያ የደስታ ነው። ሌላ ሰው ደግሞ አንቺን እየመጣ ሲያይሽ ፍየል ታርዶ ነው ስጋ እየበላ ነው የሚመጣው አንቺን እያየ። እኔ ይሄ ባህል አለ በሁሉም ነገር። አንቺን ለማየት ሰው ሲመጣ ባዶ አፉን አይወጣም። በቃ ይሄ ነገር መቅረት አለበት። እናንተ ከስራ ነው የመጣችሁት። እዚህም ደግሞ ምን እንስራ ሀገራችን ላይ ምን እንፍጠር ነው እንጂ ይሄ አያስፈልግም። ልክ ያለፈለት ይመስል ሁሉ ነገር ጥንቅቅ ብሎ በቃ ስራ ሁለተኛ መጀመር የለባችሁም ይመስል ብሩን ዝም ብላችሁ እንዲህ ወላሂ እኔ ብዙ ልጆች እያሳዘኑ ነው ሲመጡ። ሁሉም በቃ ሰርቷል የተባለ ሰው ይመጣና ስደት ነው የሚያስበው። 15 ዓመት 10 ዓመት በቃ በትንሹ የኖረ ሰው ተመልሶ ስደት ነው የሚመኘው። ከትንሽ ነገር በቃ እንደመጣችሁ የያዛችሁትን እጃችሁ ላይ ጠበቅ አድርጋችሁ ዝም ብላችሁ ራሳችሁ እርፍ ትላላችሁ። እንዳውም ወደ ገጠር ወርዳችሁ የምሬን ወደ ገጠር ወርዳችሁ ወንዝ መሀል ተቀምጣችሁ ማሰብ ያስፈልጋችኋል። ከእናንተ በላይ ያደጉትን ሳይሆን ደግሞ ከእናንተ በታች ዝቅ ያሉትን በቃ አለ አይደለ የምታውቋቸው በድሮ ህይወት ገጠር ውስጥ ዝቅ ብለው የሚኖሩ እኮ አሉ። በቃ አሁንም እንደዛ የድሮ ኑሮ የሚኖሩ አሉ አይደል? እነሱ ማየት ነው። አንዳንዴም እንደነሱ እኮ መኖር ይችላሉ ብላችሁ ማሰብ አለባችሁ። ምክንያቱም ያንን ስታስቡ ይቀላችኋል። ምክንያቱም እነዛ ሰዎችም እየኖሩ ነው፣ አልሞቱም። መኖር እንደምትችሉ ትረዳላችሁ። እኔ ደግሞ በዚች ገንዘብ ተንቀሳቅሼ ለውጥ አመጣለሁ ብላችሁ ብታስቡ ጥሩ ደረጃ ትደርሳላችሁ። ከልቤ ነው የመከርኳችሁ። ከተመቻችሁ ላይክ አድርጉ፣ ካልተመቻችሁ ደግሞ ዚስ ላይክ ይመቻል። ይሄ ምክር እንዲደገም ከፈለጋችሁ ብዙ ኮሜንት እፈልጋለሁ። ይምሬ ነው። እይታም ከሌለው ኮሜንትም ከሌለው ሁለተኛ አልመክርሽም። እሺ ሰምተሻል?